ክርስቶስ ፈጣሪያችን እግዚአብሔር ሰማይና ምድርን የፈጠረ እግዚአብሔር ሰዎችን ይወዳል። ሰዎችን መውደዱን የገለጸበት እወዳቸዋለሁ ብቻ ብሎ አይደለም። ከሱ ከአዳም ኃጢአት የተነሳ ከእግዚአብሔር የተለየነውን ሕዝቦች ሰዎች ሊታደግ መውደዱን የገለጸበት አንድ ልጁን በመላክ ነው። ስለዚህ መጽሐፍ ቅዱስ ሲናገር እንደዚህ አለ። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ብሎ ተጽፏል። በሱ የሚያምን ሁሉ አንድ አይደለም፣ የሆኑ ሰዎች አይደለም፣ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ነው የሚለው። ስለዚህ አንድያ ልጁ የተሰጣችሁ ሰዎች በምድር ላይ አለን። ነገር ግን ይህን የተሰጠ ስጦታ በእምነት እንድትቀበሉ የምስራችን እነግራችኋለን። ስትቀበሉ ሕይወት ይኖራችኋል፣ ካልተቀበላችሁ ግን ፍርድ አለ። ይህንንም የተናገረው እግዚአብሔር ቃል እንዲሁ በዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ ተናግሯል። እንደዚህ ሲል በልጁ የሚያምን የዘላለም ሕይወት አለው ይላል። በልጁ በማያምን ግን የእግዚአብሔር ቁጣ በሱ ይኖራል እንጂ ሕይወትን አያይም ተብሎ ተጽፏል። ዛሬ ሕይወትን ማየት እንዲሆንላችሁ በልጁ